የኢየሱስ ክርስቶስ ሐዋርያቶች በኢየሱስ ፈጣሪነት አያምኑ። ኢየሱስ ፈጣሪ ነውና እግዚአብሔር ነውና አምልኩት ብለው አልሰበኩም ብዬ ጠይቄ መልስ አታችሁ እጃችሁን አጣጥፋችሁ ቁጭ ብላችኋል። እኔ እኮ ራሳቸውን ያጠፋሉ ይሞታሉ ብዬ ነበር እስካሁን። ዮሐንስ የሚባለውን ሐዋርያ የምታውቂው ከሆነ መልእክት ጽፎ ነበር። የእግዚአብሔርም ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። አንደኛ ዮሐንስ 5:20። ጴጥሮስ ለሚባለውም ሰምተሽ የምታውቂ ከሆነ ደግሞ መልእክቱ እንዲህ ይላል። የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችን እና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ የክብር እምነት ላገኙ ሁለተኛ ጴጥሮስ 1:1። በተጨማሪም ከተማሪዎቻቸው ምሳሌ ብንመለከት የጴጥሮስ ተከታይ የሮሙ ክሌመንትም ሆነ የዮሐንስ ተከታይ የነበሩት የአንጾኪያው አግናጢዮስና ፖሊካርፕ የኢየሱስን አምላክነት ገልጸዋል።